ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ ከሀራምቤ ሬዲዮ 98.7 የዕለተ አርብ ሰኔ 19 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙልጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። የክልሉ መንግስት የቀድሞ ሰራተኞች ወደ ስራቸው እንዲመለሱ ውሳኔ ስለማሳለፉ፣ የህግ ጥሰቶችን የፈጸሙ 47 የሂሳብና ኦዲት ባለሙያዎች ላይ እርምጃ ስለመወሰዱ፣ ከአፍሪካ ፑንትላንድ የሶማሊያ መንግስት የጎሳ ግጭት ለመቀስቀስ አሲሯል ስትል ስለመክሰሷ፣ ከዓለም አቀፍ ትራምፕ ለኢራን ጦርነት 87.6 ቢሊዮን ዶላር ፈንድ ስለመጠየቃቸው። አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። የክልሉ መንግስት የቀድሞ ሰራተኞች ወደ ስራቸው እንዲመለሱ ወሰነ። የአማራ ክልላዊ መንግስት ምክር ቤት ባካሄደው መደበኛ ጉባኤው በክልሉ በነበረው ግጭት ሳቢያ ስራቸውን ለቀው ወደ ትጥቅ ትግል ገብተው የነበሩ 2167 ሰራተኞች ወደ መደበኛ ስራቸው እንዲመለሱ ውሳኔ ማሳለፉን አሳውቋል። ምክር ቤቱ ባሳለፈው ውሳኔ መሰረትም በድምሩ 2167 ሰራተኞች ወደ መደበኛ ስራ መደባቸው እንዲመለሱ የተወሰነ ሲሆን ተመላሾቹ ደግሞ በመንግስት የተባረሩና ታጣቂ ኃይሎችን የተቀላቀሉም ናቸው። ከዚህ ቀደም በክልሉ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ውጭ እንደሆኑ የተነገረ ሲሆን ክልሉ ደግሞ በሰጠው መግለጫ የትምህርት ዘርፉ መናጋቱን የሚያሳይ ሲሆን 738 መምህራን ወደ ስራቸው ይመለሳሉም ብሏል። ከዚህ በተጨማሪም 92 የገቢ ተቋማት እንዲሁም 1337 የሲቪል ሰርቪስ ሰራተኞች ከተመላሾቹ ውስጥ ይገኙበታል። ከእነዚህ የሲቪል ሰርቪስ ሰራተኞች መካከልም 115 ያህሉ ከ4 እና 5 ዓመታት በፊት በጭልጋ አካባቢ በማንነት ምክንያት በተፈጠረ ግጭት ከስራ ገበታቸው የተባረሩ መሆናቸውም ተጠቅሷል። ምክር ቤቱ በውሳኔውም ሰራተኞቹ ከሚመደቡበት ቀን ጀምሮ የስራ መደባቸው የሚያስገኝላቸውን ደመወዝ የሚያገኙ መሆናቸውንም በግልጽ አመላክቷል። ከ4 ወራት እገዳ በኋላ ጉዞ የጀመረችው ጊቤ መርከብ በ2 ሳምንት ውስጥ ጅቡቲ ትገባለች ተባለ። ለ4 ወራት በሆርሙዝ ወሽመጥ ታግዳ የነበረችው ኤምቪ ጊቤ የተባለችው የኢትዮጵያ የጭነት መርከብ ጉዞ መጀመሯን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። መርከቧ በ2 ሳምንት ውስጥ መዳረሻዋ ወደ ሆነችው የጅቡቲ ወደብ ትደርሳለች ተብሎ ይጠበቃልም ተብሏል። መርከቧ በተባበሩት አረብ ኤምሬቶች ሻርጃ ወደብ በመነሳት ጉዞ የጀመረችው አሜሪካና እስራኤል ኢራን ላይ ጥቃት መፈጸም በጀመሩበት የካቲት 21 ቀን 2018 ዓ.ም እንደነበርም ተነግሯል። 23 መርከቦችን እንዲሁም የሕክምና መሳሪያዎችንና የተለያዩ ጭነቶችን የያዘችው መርከቧ በአሁኑ ወቅት በኦማን ባህረ ሰላጤ ላይ በሰላም እየተጓዘች መሆኑም ተገልጿል። የሆርሙዝ ወሽመጥ ዳግም ክፍት ሊሆን የቻለው አሜሪካና ኢራን ጦርነቱን ለማስቆም የመግባቢያ ስምምነት ላይ በመድረሳቸው ነው። ይህን ተከትሎም ከስምምነቱ በኋላ ቅዳሜ ዕለት ብቻ 42 መርከቦች እንዳለፉ የደህንነት መረጃ ተቋም የሆነው ክፕለር የተገኘው አሃዛዊ መረጃ ያሳያል ሲል የዘገበው ቢቢሲ ነው። የህግ ጥሰቶችን የፈጸሙ 47 የሂሳብና ኦዲት ባለሙያዎች ላይ እርምጃ መወሰዱ ተገለጸ። ሐሰተኛ የሂሳብና የኦዲት ሪፖርት ማቅረብን ጨምሮ 13 ያህል የህግ ጥሰቶችን የፈጸሙ 47 የሂሳብና ኦዲት ባለሙያዎችና ድርጅቶች እርምጃ እንደተወሰደባቸው የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ገልጿል። የቦርዱ የህግ ማስከበር ዳይሬክቶሬት ተጠባባቂ ስራ አስፈጻሚ አቶ ዘውዱ ጌታቸው የህግ ጥሰቶች የሂሳብና የኦዲት ሪፖርትን ደረጃውን ጠብቆ ባለመስራት የወሰዱትን ፍቃድ ለቦርዱ ተመላሽ ሳያደርጉ ተቀጥሮ መስራትና የመሳሰሉት መሆናቸውን አስረድተዋል። በዚህም ስራ አስፈጻሚው ቦርዱ በህግ በተሰጠው ስልጣን መሰረት ጥፋቶቹን በፈጸሙት አካላት የሙያ ፍቃድ መሰረዝ፣ ለተወሰነ ጊዜ ማገድ፣ የገንዘብ መቀጮ፣ የጽሁፍ ማስጠንቀቂያ መስጠት የመሳሰሉ እርምጃዎች መወሰዱንም ተናግረዋል። ወንጀል ነክ የሆኑ ጉዳዮች ተጨማሪ የህግ ምርመራ ተደርጎባቸው እርምጃ እንዲወሰድባቸው ለፍትህ አካላት መተላለፋቸውንም አቶ ዘውዱ ጨምረው ገልጸዋል። የኢትዮጵያ
የሂሳብ አያያዝ ኦዲት ቦርድ የሂሳብ ሪፖርት አዘገጃጀትና ኦዲት አደራረግ ስርዓት ላይ ዓለም አቀፍ ደረጃዎችን በማስተዋወቅ ግልጽነትን፣ እምነትንና የሕዝብን ጥቅም ማስጠበቅ ዓላማው አድርጎ እየሰራ የሚገኝ ተቋም መሆኑን ይገልጻል። ፑንትላንድ የሶማሊያ መንግስት የጎሳ ግጭትን ለመቀስቀስ አሲሯል ስትል ከሰሰች። በከፊል ራስ ገዝ የሆነችው ፑንትላንድ የሶማሊያ ፌዴራል መንግስት ወደ ግዛቷ በህገወጥ መንገድ መሳሪያዎችን ለማስገባትና የጎሳ ግጭት ለመቀስቀስ አቅዷል ስትል መክሰሷን ጋሮዌ ኦንላይን ዘግቧል። ይህንን ተከትሎም ክልሉ ከፌዴራል መንግስቱ ጋር ግንኙነት ያላቸው ባለስልጣናትና የጸጥታ አባላት ወደ ፑንትላንድ እንዳይገቡ እገዳ መጣሉም ተሰምቷል። ጋሮዌ ኦንላይን የፑንትላንድ የጸጥታ ሚኒስቴርን ዋቢ አድርጎ እንደዘገበው ድርጊቱ በፕሬዝዳንት ሰኢድ አብዱላሂ ዴኒ የሚመራውን አስተዳደር ለመናድ የታለመ ነው ብሏል። በተጨማሪም ፑንትላንድ በስልጣን ክፍፍል፣ በህገ መንግስት ማሻሻያና በሀብት አስተዳደር ዙሪያ ከሞቃዲሾ ጋር ለሚደረጉ ውዝግቦች የፖለቲካ አቋምን ለማዳከም የታለመ ነው ብላ እንደምታምንም ተመላክቷል። ጋናዊው ጠንቋይ የእንግሊዙ ኮከብ ሃሪ ኬን ግብ የሳተው በድግምቴ ነው አለ። ናና ክዋኩ ቦንሳም የተባለ ጋናዊ ጠንቋይ የእንግሊዙ ኮከብ ሃሪ ኬን በዓለም ዋንጫ በጋና ላይ ግብ እንዳያስቆጥር ማክሸፊያ ድግምት አድርጌበታለሁ ማለቱን መገናኛ ብዙሃን ዘግበዋል። ጠንቋዩ ከጨዋታው በፊት ለሚዲያ በሰጠው ቃል ሃሪ ኬን በሀገሬ ላይ ደምቆ እንዳይታይ ለማድረግ ምን ማድረግ እንዳለብኝ አውቃለሁ። ከባድ ጉዳት እንዲደርስበት ባልፈልግም በጨዋታው ወቅት እሱን ማክሸፍ ለጋና ድል ይረዳታል፣ ስራዬንም እሰራለሁ ብሎም ነበር ተብሏል። ጋና ከእንግሊዝ ጋር አቻ በወጣችበት በዚሁ ጨዋታ ሃሪ ኬን ከጥቂት ርቀት የተገኘውን ግልጽ የግብ ዕድል ሳይጠቀምበት መቅረቱ የጠንቋዩን ንግግር መነጋገሪያ አድርጎታል። ይሁን እንጂ ጠንቋዩ እንደ አውሮፓውያኑ አቆጣጠር በ2014 በፖርቹጋላዊው ክርስቲያኖ ሮናልዶ ላይ ተመሳሳይ ድግምት ማድረጉን ቢገልጽም ተጫዋቹ በፍጥነት አገግሞ ወደ ሜዳ በመመለሱ ድግምቱ ሳይሳካ መቅረቱን መገናኛ ብዙሃን መዘገባቸው ይታወሳል። ዘገባው የስፑትኒክ አፍሪካም ነው። ጦርነቱ በፊት ወደ ነበረበት ደረጃ ተመለሰ። በሆርሙዝ ወሽመጥ የመርከቦች እንቅስቃሴ ወደ መደበኛ ስርዓት መመለሱን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል። የብሬንት ድፍድፍ ነዳጅ ዋጋ በበርሜል $72.48 የደረሰ ሲሆን ይህም ከኢራን ግጭት በፊት ከነበረው ዋጋ ጋር ተመሳሳይ ነው። የኢራንና የአሜሪካ ስምምነትና የመርከቦች ቁጥር መጨመር ለዋጋው መቀነስ ምክንያት ሆኗል። ትራምፕ ለኢራን ጦርነት $87.6 ቢሊዮን ፈንድ ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጦርነት ጋር ለተያያዙ ወጪዎች $87.6 ቢሊዮን እንዲፈቀድላቸው ኮንግረሱን ጠየቁ። ከገንዘቡ አብዛኛው ለመከላከያ፣ ለጦር መሳሪያና ለወታደራዊ ክንውኖች እንደሚውልም ተገልጿል። ጥያቄው የቀረበው ምክር ቤቱ ትራምፕ ያለ ኮንግረስ ፍቃድ በኢራን ላይ ተጨማሪ ወታደራዊ እርምጃ እንዳይወስዱ የሚጠይቅ ውሳኔ ካጸደቀም በኋላም ነው። ይሁን እንጂ ፈንዱ በኮንግረስ ይሁንታ ማግኘቱ አጠራጣሪ ሆኖ ቀጥሏል። አድማጮች ከሀራምቤ ሬዲዮ 98.7 ለሰዓቱ ያጠናቀርናቸው ዜናዎቻችን የእስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። የክልሉ መንግስት የቀድሞ ሰራተኞች ወደ ስራቸው እንዲመለሱ ውሳኔ ስለማሳለፉ፣ የህግ ጥሰቶችን የፈጸሙ 47 የሂሳብና ኦዲት ባለሙያዎች ላይ እርምጃ ስለመወሰዱ ከሀገር ቤት፣ ፑንትላንድ የሶማሊያ መንግስት የጎሳ ግጭት ለመቀስቀስ አሲሯል ስትል ስለመክሰሷ ከአፍሪካ፣ ትራምፕ ለኢራን ጦርነት 87.6 ቢሊዮን ፈንድ ስለመጠየቃቸው ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙልጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ